የነገዋ ዕለተ ዓርብ ተጽኢኖ ትባላለች። በአብይ ጾም የጸለይነው ጸሎት የሚያርግበት በቤተ ክርስቲያን ውስጥ የሚገኙ ካህናቱ፣ ዲያቆናቱ፣ ሁሉም አገልጋዮች በቤተ ክርስቲያን ውስጥ ተገኝተው ጸሎት ሲያደርጉ የሚውሉባት ልዩ ቀን ናት። በዚህች ዕለት በቤተ ክርስቲያን ተገኝታችሁ 3 ነገሮችን ብታደርጉ እጅግ በጣም ትጠቀማላችሁ። በሞት ለተለዩን ወገኖቻችን የሙት መታሰቢያ ብናደርግበት በረከተ ሥጋን በረከተ ነፍስ የምናገኝባት፣ ውሃ ወስደን በቤተ ክርስቲያን ውስጥ አስቀምጠን ጸሎት ተደርሶበት ወስደን በቤታችን ብንጠቀመው ድህነተ ሥጋን ልናገኝባት የምንችል እጅግ ድንቅ ዕለት ናት። ትምህርቱ ግን እስከ ነገ ብቻ ስለሚያገለግል ከእስከ ዛሬው በተለየ ለብዙ ሰዎች ሸር አድርጋችሁ እንድታደርሱ በትህትና ጠይቃችኋለሁ። የነገው ዕለት ተጽኢኖ ትባላለች። በቤተ ክርስቲያን ውስጥ ያሉ ካህናት፣ አገልጋዮች፣ አስተዳዳሪውን ጨምሮ ሌሎችም በቤተ ክርስቲያን ውስጥ በአገልግሎት ውስጥ ያሉ ሰዎች በቤተ ክርስቲያን ውስጥ ተገኝተው ሙሉውን ቀን ጸሎት ሲያደርሱባት የሚውሉ እጅግ ድንቅ ዕለት ናት። በዚህች ዕለት ሙሉ መዝሙረ ዳዊት በማስተዛዘል በዜማ እንዲሁም ቅዱስ ያሬድ በአብይ ጾም ያዘጋጃቸው የምስጋና ጸሎቶች አጠቃላይ የሚጸለዩባት ነገ ነው። አርያሙ፣ ክስተቱ፣ መስተጋቡ በዜማ እየተባለ በመሃል መዝሙረ ዳዊት እየተጸለየ እንዲሁም ሙሉ ውዳሴ ማርያም እየተደረሰ ጸሎት ስናደርግ የምንውልባት እጅግ ድንቅ ዕለት ናት። በዚች ዕለት እነዚህን 3 ነገሮች በማድረግ አንዳንድ ብልህ የሆኑ ኦርቶዶክሳውያን ሲጠቀሙ ዕለቷን በበረከት በመቀደስ የሚያሳልፏት ብዙ ኦርቶዶክሳውያን አሉ። በዚች ቀን እነዚህን 3 ነገሮች ብናደርግ በረከተ ሥጋ በረከተ ነፍስ እናገኛለን። አንደኛ ውሃ በዕቃ ወስደን ቤተ ክርስቲያን ላይ አስቀምጠን ካህናቱ ጸሎቱን ሲያደርጉ ውለው ጸሎት ማሳረጊያ ከተደረገ በኋላ በውሃው ላይ እፍ እንዲሉበት በማድረግ ውሃውን እንደ ጸበል አድርገን ከሥጋ ደዌያችን እንድንበታለን፣ እንፈወስበታለን፣ ከአጋንንትም ሥራ እንጠበቅበታለን። ሁለተኛ በአብይ ጾም ውስጥ በቤተ ክርስቲያንም በተለያየ ቦታ ያደረግናቸው ጸሎቶች የሚያርጉበት ቅድመ እግዚአብሔር ዘንድ የሚደርሱበት ስለሆነ የምንችል 150ውን መዝሙረ ዳዊት ጸሎት በማድረግ ካልሆነ ግን እስከቻልነው ድረስ መዝሙረ ዳዊትን ጸሎት በማድረግ ከካህናት አባቶች ጋር ቁመን አብረን ጸሎት በማድረግ ጸሎታችን ቅድመ እግዚአብሔር ዘንድ እንዲደርስ በአባቶቻችን ጸሎትን መባረክ መቀደስ ይገባናል። ሶስተኛ በዚች ዕለት ብዙ የጸሎት አይነቶች ስለሚደረሱ የሙት መታሰቢያ ወይም በሞት የተለዩአችሁ ወገኖቻችሁ፣ እናት አባቶቻችሁ፣ ወዳጆቻችሁ ካሉ የሙት መታሰቢያ ብታደርጉላቸው በሰማይ ምሕረትን ያገኛሉ፣ ይቅርታን ይደረግላቸዋል፣ እጅግም በጣም ድንቅ የሆነ በረከትን ያገኛሉ። ቅዱስ ያሬድ ስለዚች ዕለት እንዲህ ይላል። ተጽኢኖ ዲበ እዋል ቦአ ውስተ ሀገር ኢየሩሳሌም በትፍስሕት ወበሐሴት ይሁቦሙ ኃይለ ወስልጣነ ይላል። በአህያው ውርንጭላ ላይ ተጭኖ ወደ ኢየሩሳሌም ሀገር ገባ፣ በደስታና በሐሴት ኃይልንና ስልጣንን ይሰጣቸዋል እያለ ስለዚች ዕለት ተናግሯል ማለት ነው። እሱ ያዘጋጃቸውም የጸሎት የምስጋና አይነቶች በነገዋ ዕለት ዓርብ የሚጸለዩ የሚደርሱ ናቸው። በዚች ዕለት የምትችሉ ሰዎች እነዚህን 3 ነገሮች በማድረግ መጠቀም ትችላላችሁ። በተለይ የሙት መታሰቢያ ብታስደርጉ እጅግ በጣም በረከተ ነፍስን ታገኙበታላችሁ። ራሳችሁን በቤተ ክርስቲያን ተገኝታችሁ ጸሎት ብታደርጉ ጸሎታችሁ ቅድመ እግዚአብሔር ዘንድ ይደርሳል። የምትችሉ በቤተ ክርስቲያን ቅጥር ግቢ ተገኝታችሁ በረከት እንድታገኙ መልእክት ለማስተላለፍ ነው። እግዚአብሔር አምላክ በበረከት በጸጋ ይጎብኘን። አሜን።